ውሰድ። ዋው አይዞ አያችሁ ይሄን የመሰለ ሰውዬ እንዲህ ሲያለቅስ ሰው ሲያይ ሰላማዊ አድርጎ ነው የሚያየው። ሐኪም ግን አብቅቷል አለው። እግዚአብሔር ደግሞ ይቀጥላል አለ። ይቀጥላል አለኝ። አሜን። ይቀጥላል አለኝ። አሜን አሜን። ይሄን ሰውዬ ታውቂዋለሽ? ይሄን ታውቂዋለሽ? ይሄኛው ብድግ በል እስቲ። እኔ አንተን እያየው በመንፈስ የማየው አንድ ልጅ ነው። ልጅ እያየው ሄኖክ የሚል ስም ያለው እኔ ነኝ። ምንድነው ስለው እግዚአብሔር እንደ ሕፃንነቱ ወራት እንደገና ልጅ ያረጋዋለሁ። አሜን። እንደገና አለመልመዋለሁ። አሜን። እንደገና ጉልበታም አረጋዋለሁ። አሜን። እንደገና ኃይሉን አድሳለሁ። አሜን። ይኸው አባታይና አያት ኪቲላም ይባላል። ሄኖክ ለሚሳ ኪቲላ ታማንቶ ሃሌሉያ የባራኒከኔ ውሰዳተ ወይኔ ሰው የለማ ትጎበኛላችሁ ብያለሁ። ዛሬ ከቅድስት ላይ ስራት ይፈታል። ለምን እንደምታለቅሰው ታውቂያለሽ? ቅድስትን እኔ ነኝ። ታዲያ ከአባትሽ አባት ከአያትሽ ከደስታ ላይ መርገምን ልሸኛ ከማ ከደስታ ምንሽ ነው ነውጪያ ወደዚህ የተዘረጋ ወጥመድ ያለው አንድ እህት ላይ የተደገመ ድግምት ነው። ይሄን ድግምት እያየው አንደኛ በገዛ ጓደኛ የተደገመ ድግምት ነው። ሁለተኛ ከአባቷ ዘር የሚመጣ መርገም ነው። ይሄንን መርገም እያየው አባቷን እያየው ሚሊዮን የሚባል ሰው ያለው ሚሊዮን ላንቺ ምንድነው? አባቴ ነው። ቆይ ስሙኝ እሺ። ደብረ ዘይት ቤተሰብ ወይ ቤት ያለው እሷ ምንሽ ናት ላንቺ? ምን አለሽ ደብረ ዘይት? ቤተሰብሽ? ቤተሰብም በደንብ ስሙኝ። ማን ነው አባትሽ? ሚሊዮን ጥሩነህ የሚባል ታውቂያለሽ? እህትማማቾች ናችሁ? ቤተልሔም የሚል ስም ያለው ራሔልን ያለው ምን አለ አንድ ሰው ጮሆ አሜን ቢለኝ። በደንብ ስሙኝ። እዚህ ሴት ላይ የተሰራ መንፈስ አሰራር ሲስተም አንደኛ ከዘር መርገም፣ ሁለተኛ በገዛ ይቅር። ይሄ ከባድ ይቅር ኖ ንገር ብትሉ በኋላ መፍለጫ ይዛችሁ ብትሄዱ ቀና በይ። እኔ ነኝ ዛሬ ከቹቹ ላይ መርገም ይሰ ኢየሱስ በዚህ ስም ነው የተደገመው። የገዛ ስሟ ነው። ሁለተኛ የተሰራ መንፈስ አሰራ የልጅነትሽ ስም ነው። የልጅነቴ ተረስቷል። እንደውም ኢየሱስ አቤት እኔ ኢየሱስ አባቡ ነይ እዚህ ጋር ውጪ፣ ቶሎ ነይ ውጪ። እይኝ ነይ እዩት። አንተ አውሬ ቶሎ እድሜዋን የበላ ህይወቷን የበላ ኑሮዋን የበላ እየተቃጠልክ እዩት። ኢየሱስ ይብላ። ህይወቷን ልቀቅና አምሮዋን ልቀቅና ዘሯን ልቀቅና እያጓራ አንተ ክፉ አስመሳይ፣ አንተ ጸሎት የለመርክ ትንቢት የለመርክ አንተ ክፉ ቶሎ በል። ኦሬዲ ከሁለት ቀን በኋላ ሊገላት ሞትን ቀጥሮ ነው ማየው። እየተቃጠልክ አሁን የማዝን ፈጽመህ ህይወቷን በል ህይወቷን ዘመኗን
ዘሯን በረከቷን ሁሉ ነገሯን ለቅቄ ላልመለስ ስለተዋረድኩ ዳግም ላላያት ወደ ሲኦል በሽታን ይዤ እሄዳለሁ። በታላቅ ድምፅ እየጨውክ አንድ እያልክ ራስ እየቆጠርክ ሁለተኛ ድምፅ በኃይል እየጨውክ ሁለት ብለህ ቆጥረህ ሶስተኛ ድምፅ በኃይል ጨዋ ሶስት አልመለስም ብለህ ሂድ። በኃይል እየጨውክ ቁጥር ጮክ ብለህ በኃይል ድምፅ ስንተኛ ነው? ቀጥል በኃይል ድምፅ ለመጨረሻ በኃይል ጨውና ሶስት ቆጥረህ ሂድ። ቀጥል በኃይል ደም ነው። ስንተኛ ነው? ስንት? ጮክ ብለህ ቁጥር ሶስት ሂድ። ጥላት ጨው እድሜያችሁ ላይ የቀለደ አውሬ ራሱ ቆጥሮ ይሄዳል ብያችኋል። ራሔል ነው ስምሽ? የበሽታ መንፈስ አሁን ይገለበጣል። ምን ይሆናል? ያው ከአባተ አባት ከአያት ከዘርፉ ላይ መርገም ይገለበጣል። አያት ማን ነው? ዘርፉ። እናትህ የደም ካንሰር ተብላ ሆስፒታል ናት። የእግዚአብሔር እጅ ቀደመ። የት ነው ያለችው? አዲስ አበባ። የት ሆስፒታል? ላንሴት ሆስፒታል። እነሱም አልቻሉም። ወደ ውጭ ሀገር ትሄዳሉ። እሱንም እድል ለሰጣትም አሁን ሊገላት እየተባለ በቃ ልትሞት ነው የተባለ። እሷን ወክለ ነው እዚህ የመጣው። አንተ ከዚህ ከመሄድ በፊት ጌታ ቀድሞ ሄዳ። አሜን። ስሙኝ፣ አይዞ አታልቅስ፣ አይዞ አታልቅስ። አሜን። አንተን የሚያስለቅስ አደራ ስላላት ነው። የወንጌል አደራ። አንተን ስትወልድ ስምህን ብሩክ ነው ያለችው። ወይኔ ምን አለ አንድ ሰው አሜን ቢለኝ። ኢየሱስ ጌታ ነው። ና ብሩክ እዚህ ጋር አይዞሽ። አንዴ መልእክቷን እንደጨረስኩ ይሄ ሁሉ ህዝብ መሬት ይዞ ይጸልያል። ከዛ ደግሞ መጨረሻ ፕሮግራም ሲያልቅ ትጠብቀኛለህ። ማዘራ አጠገብ ሰው አለ። እዛ ትደውልና ፕሮግራሙን ከጨረስኩ በኋላ እኔ ጸልይልህ። አሜን አሜን። ኦክሲጅን ላይ ነው ያለችው። ኦክሲጅን ላይ ዛሬ ይነቀላል። አሜን አሜን። ተነሺ እስቲ። ለምን አፍሽን አፈንሽ? አስም ነው ግን ያው እንትን ሲሉ ጉንፋን መስሏቸው እንዳይሳቀቁ ብለሽ ነው የምታስሪው? አዎ በዛ ነው። ለምንም ችግር የለም። ምትኖሪው እንግሊዝ ነው? አዎ። ለለንደን ይቀርባል? ይቀርባል። ባንቹ ዓለም የምትባል ታውቂያለሽ? ባንቹ ነኝ። ኢየሱስ ኢየሱስ። ኧረ ሰው የለማ። ሃሌሉያ። አቤት ጌታ ሆይ አየህ ማለት ነው። ውጭ ሀገር እየኖርሽ እዛ ከተማ ላይ አንድም ቀን ደስታ የለሽም። ምንም እየበላሽ ደስታ የለሽም። ምንም እየጠጣሽ ደስታ የለሽም። ምንም። ያንቺ ጭንቀት የልጆችሽ ጭንቀት ነው። የልጆቹ ጭንቀት እኔም ጋር የሆኑ ነገሮች አሉ። እንግዲህ እሱ ጌታ ይፍታው። ዛሬ ይፈታል አለኛ ጌታ። ብዙ ነገር ነው። አሁን ይፈታል አለኛ። አንቺን እያየው አንድ አባት አይና አያት ሞገስ የሚባል ያለው የኔ አያት ነው። ሞገስ አያት ነው። አያቴ ነው ሞገስ። ያንቺ ጭንቀት የልጆችሽ ጭንቀት ነው። አዎ። እስቲ ተነሺ። ታውቂያታለሽ? እሷን ልጄ ናት። ያንቺ ልጄ ናት። ልጄ ናት። እግዚአብሔር ሰው
ልጆችሽ ባለቤትሽ ያሉት እዛ ናቸው? አቤት እዛው ነው ያሉት? አዎ እዛው ናቸው። እንግሊዝ ናቸው። ልጆቻችሁ ዘርገዋል። ያንቺም ባለቤት እያየው አንድ መርገም ወልደ ሰንበት የሚባል ያለ ሃሌሉያ አባቱ የባለቤትሽ አባት የባለቤት አባት እግዚአብሔር እኛ ቤት ገባ። ማን ገባ? እግዚአብሔር። አረ ዛሬ ጌታ ቤታችሁ ይግባ። ምን አለ አሜን ብትለኝ አንተ መልካም አሜን አትልም ወይ? እግዚአብሔር ገባ። እንግሊዝ ነው የምትኖሩት? ባንቺ ጠጋቤ ባንቺ ዓለም ነው ግን ባጭሩ ባንቺ ብለው ነው። እኔ ምንድን ያልኩት? ባንቺ ዓለም እኮ ነው ያልኩት። ስለዚህ የባንቺ ዓለምም እስራት ሲፈታ የመሰረትም ታሪክ ተቀየረ። ኢየሱስ የማ መሰረት ታውቀት እኔ ነኝ ጌታ ኢየሱስ። ይኸውልሽ አንድ አንሙት የሚባል ታውቂያለሽ? አንሙት አጎቴ ነው። አጎትሽ አባትሽ ወንድም ወርቁን የሚባል ታውቂያለሽ? ወርቁ አባቴ ነው። ሳይ ኢየሱስ የወርቁ ወንድም ነው አንሙት። ዛሬ ህይወታችሁን ያደከመ መርገም ዛሬ ተሻለ። አሜን። አረ አሜን ብትል ይሻላል። አሜን ኢየሱስ። ዛሬ ጎበኘ። አይዞሽ ሸኝልኝ ጌታ ወይ። ይተነበያል ተመልሼ እሰበራለሁ። ይተነበያል ተመልሼ እሰበራለሁ። ለአንዴና ለመጨረሻ አድርግልኝ ኢየሱስ። አይዟችሁ ሰለቸኝ። አስተጋል መሲ አይዞሽ